ዩራጋዊው የባርሴሎና ተከላካይ ሮናልዶ አራሆ ሊቨርፑልን በውሰት ለመቀላቀል ከስምምነት ደርሷል። አራሆ ዝውውሩን ለማጠናቀቅ በዛሬው ዕለት ወደ ሜርሲሳይድ ሊቨርፑል መብረሩ ተገልጿል። ስለ አራሆ አስተያየት የሰጡት የባርሴሎና አሰልጣኝ ሃንሲ ፍሊክ ጥሩ ተጫዋች እንደሆነ አምናለሁ ብለዋል። እሱ ከፍተኛ ፍጥነትና የአካል ጥንካሬን ይዟል ያሉት ሃንሲ ፍሊክ ነገር ግን እኛ በምንፈልገው ልክ ልንጠቀምበት አልቻልንም ሲሉም ገልጸዋል። እንግሊዛዊ ተጫዋች ማርከስ ራሽፎርድ በማንቸስተር ዩናይትድ የሚቆይበት እድል ሰፊ መሆኑ ተገልጿል። ማርከስ ራሽፎርድ አሁን ላይ ወደ ሳውዲ አረቢያ ወይም ወደ ቱርክ ሊግ ላይ ማቅናት ፍላጎት እንደሌለው ተናግሯል። ራሽፎርድ በቀጣይ ትልቅ ክለብ ካልተቀላቀለ በማንቸስተር ዩናይትድ መቆየት ይፈልጋል ተብሏል። አሰልጣኝ ማይክል ካሪክ በቀጣይ ስለ ቆይታው እንደሚወስኑ ሲጠበቅ አዲስ እድል ቢሰጠው እንደሚደሰትም ተዘግቧል። በሌላ በኩል ራሽፎርድ ባለመልቀቁና ደሞዙ ከፍ ያለ በመሆኑ ክለቡ በዝውውሩ እንቅስቃሴ እንዳያደርግ እንደገደበው ተገልጿል። ማንቸስተር ዩናይትድ ከፒኤስጂ ያደረጉት የወዳጅነት ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ምባዬ ፒኤስጂን በመጀመሪያ ደቂቃ ቀዳሚ ያደረገ ቢሆንም ብሪያም ምቤሞ ማንቸስተር ዩናይትድን አቻ አድርጓል። በጨዋታው የማንቸስተር ዩናይትዱ አማካይ ሜሰን ማውንት ጉዳት አጋጥሞት ወጥቷል። ቀይ ሰይጣኖቹ ተጨማሪ አማካይ ላለማስፈረም ማውንትን ወደ ኋላ ስበው ማጫወትን ምርጫቸው አድርገው ነበር። ማንቸስተር ዩናይትድ ረቡዕ ከሊድስ ዩናይትድ ጋር ሌላ የወዳጅነት ጨዋታ የሚያደርግ ይሆናል።